ሰላም ውድ ተመልካቾቻችን፣ ዛሬ በጂያ ሸር የ2007 መጽሐፍ ላይ የተመሰረተ ምርጥ ተከታታይ ድራማ 13 ሪዝንስ ዋይ የተሰኘውን የመጀመሪያውን ክፍል ይዘንላችሁ መጥተናል። ይህ ታሪክ ምስጢር፣ ስሜት እና አስጨናቂ ክስተቶችን የያዘ ሲሆን በብዙ ተመልካቾች ተወዳጅ ሆኖ የቆየ ተከታታይ ድራማ ነው። ታሪኩ የሚያተኩረው ክሌይ ጄንሰን የተባለ የሁለተኛ ደረጃ ትምህርት ቤት ተማሪ የክፍል ጓደኛውና የሚወዳት ሃና ቤከርን ከ2 ሳምንት በፊት በሞት በማጣቱ ምክንያት በከባድ ሐዘን ውስጥ ሆኖ እንመለከተዋለን። ሕይወቱን እንደተለመደው ለመቀጠል ቢሞክርም የተፈጠረውን ነገር ለመርሳት ሲከብደው እንመለከታለን። ክላስ ውስጥ ተቀምጦም ሃና ከመሞቷ በፊት ታደርጋቸው የነበሩትን እያስታወሰ በሀሳቡ ይሄዳል። ከዛም አስተማሪው ክሌይ ከኛ ጋር ነህ ስትል ትጠይቀዋለች። ክሌይም ደንገጥ ይልና አዎ አይ የሚል የድንጋጤ መልስ ይመልስላታል። ከዛም ክሌይ ከክላስ ሲወጣ ጓደኛው ልሸኝህ ሲል ይጠይቀዋል። ክሌይም እሺ በማለት ስለ ውሏቸው የተጨዋወቱ ክሌይን ቤቱ ያደርሰዋል። ክሌይም ከመኪና ወርዶ ወደ ቤቱ ሊገባ ሲል የቤቱ በር ላይ በስሙ የተላከ ምስጢራዊ ሳጥን ያገኛል። ሳጥኑን ከፍቶ ሲመለከትም ካሴቶቹን ያገኛል። ከዛም ከአባቱ ቴፕ በመጠየቅ የመጀመሪያውን ቅጂ ሲያዳምጥ የሞተችው ጓደኛው የሃና ቤከሪ ድምፅ ሆኖ ያገኘዋል። በቅጂው ውስጥም ሕይወቷ እንድታጠፋ ያደረጓትን 13 ምክንያቶችን በዝርዝር እንደምታብራራ ትናገራለች። ቅጂውን በማዳመጥ ላይ ሳለ የክሌይ እናት ትመጣና ትከሻውን ትነካዋለች። ክሌይም እጅግ ይደነግጣል። የክሌይ በዛ ልክ መደንገጥ ቀልቧን ይስበውና ምን እያዳመጠ እንደሆነ ለማወቅ ትጠይቀዋለች። ክሌይም ምንም እንዳልሆነና አሳይመንት ነው በማለት ቀለል አድርጎ ለማሳመን ይሞክራል። ከዛም እጅግ በድንጋጤ ውስጥ ስለነበረ ቴፑ ይበላሽበታል። ከዛም ሌላ ቴፕ ለማግኘት ጓደኛው ጋር ይሄዳል። ጓደኛውም ከአባቱ ጋር መኪናቸውን እየጠገኑ ያገኛቸዋል። ከዛም መኪናውን ቼክ እንዲያደርግላቸው ይነግሩትና መኪናዋ ውስጥ ይገባል። ከዛም ቴፑን እጅግ በጣም ስላስፈለገው ሳያስፈቅድ ከመኪና ውስጥ ይወስድባቸዋል። ከዛም ማዳመጡን ሲቀጥል እጅግ እየተረበሸና እየፈራ ይመጣል። በመቀጠልም እጅግ በጣም በተረበሸ ስሜት ውስጥ ሆኖ የሃና ቤከሪን የድምፅ ቅጂ እያዳመጠ በሳይክል ሲሄድ ከመኪና ጋር ይጋጭና ግንባሩ ይደማል። ከዛም ቤት ሲገባ እናቱ በድንጋጤ ምን ሆነ ነው ስትል ትጠይቀዋለች። ክሌይም ማም ቀላል ነገር ነው አታካብጂው በማለት ይመልስላታል። የክሌይ እናትም ቀጣይ ሳይክል ሲነዳ እንዲጠነቀቅ ትነግረውና ሄልሜቱን ትሰጠዋለች። ክሌይም ሄልሜቱን ሲያደርግ ሃና ከመሞቷ በፊት ዩኒፎርማቸውን ለብሰው አብረው ሲሰሩ የነበረውን ጊዜ በትዝታ ወደ ኋላ ሲመለስ እንመለከታለን። ከዛ በኋላም የድምፅ ቅጂው ክሌይን ወደ ኋላ መመለሱን እንደቀጠለ ነው። እሱም በካፌ ውስጥ ክሌይ፣ ሃና እና የሃና ጓደኛ አብረው ያሳለፉትን ቆንጆ ጊዜና የሃና ሰዎችን በፍጥነት ትቀርባቸው የነበረበትን ጊዜ በትዝታ ያስመለክተናል። ቀስ በቀስ ታሪክ ወደ ኋላ ይመለሳል። ሃናም ወደ ከተማው አዲስ ተማሪ ሆና ብዙ መልካም ተስፋዎችን ሰንቃ ትመጣለች። አዳዲስ ጓደኞችን ማፍራት፣ በትምህርቷ መሳካት እና መደበኛ የተማሪ ህይወቷን መኖር ትፈልግ ነበር። ከዛም በትምህርት ቤት ውስጥ ጀስቲን ፎሊ የተባለ ተማሪ ጋር ትተዋወቃለች። ሁለቱም ይቀራረቡና የመጀመሪያ ፍቅራቸውን ይጀምራሉ። ሃናና ክሌይም በስቴዲየም ውስጥ የሚካሄደውን የተማሪዎችን የባስኬትቦል ጨዋታ ለመታደም ተገኝተዋል። ሃናም ክሌይን ከእሷ ጋር እንዲቀመጥ ትጠራውና ከእሷ ጋር ይቀመጣል። ከዛም ጨዋታውን እየተመለከቱ ያለ ጀስቲን ሃናን ሲመለከታት ክሌይ ያያቸዋል። ክሌይም ለምንድነው እንደዚህ የሚያየት ሲል ይጠይቃታል። ሃናም ከጀስቲን ጋር ያላትን ነገር ሚስጥር ማድረግ ስለፈለገች አይ ምንም አይደለም ስትል ትመልስለታለች። ከዛ ግን ሃና ለጀስቲን ቆማ ስታጨበጭብለት ክሌይ የሆነ ነገር እንዳለ ይጠረጥራል። ጨዋታው እንዳለቀም ሃና ክሌይን ከኋላ ትመጣና በእጇ ትይዘዋለች። ከዛም እያወሩ እየሄዱ ሳለ ጀስቲን ከጓደኛው ጋር በመኪና ይመጣና ሃናን ያወራታል። ክሌይም ግራ በመጋባት ይመለከታቸዋል። ሃናም ወደ ባሷ ትገባለች። ጀስቲንም ተከትሏት ባስ ውስጥ ይገባል። ባስ ውስጥ እንደገባም ሃናን መቀመጥ ይቻላል ሲል ይጠይቃታል። ሃናም ባስ ውስጥ መግባቱ አስገርሟት እሺ ትለዋለች። ከዛም የተጨዋወቱ ሃና ለመውረድ ስትቃረብ ስልኳን ጽፍለታለች። ከዛም ትወርዳለች። ጀስቲንም የባሱን መስኮት ከፍቶ ሃና ቤከሪ ሲል ይጠራታል። ሃናም እንደገና ጥራኝ ትለውና ሲያምር በማለት በጀስቲን መደመሟን ለራሷ ትነግረዋለች። ከዛ በመቀጠልም ሃና ቤከሪ ክፍሏ ውስጥ እያጠናች እያለ
ጀስቲን ሄይ የሚል ቴክስት ይልክላታል። ሀናም ፈገግታን አክላበት ለቴክስቱ ምላሽ ትጽፍለታለች። ከዛም የሀና እናት ወደ ክፍሏ ትመጣለች። እያጠናች እንደሆነ ለማረጋገጥ ጠይቃታለች። ሀናም እንዳይታወቅባት ስልኳን ትደብቅና እያጠናች እንደሆነ አስመስላ ትነግራታለች። እናቷ ስትሄድላትም ከጀስቲን ጋር ደውላ ማውራቷን ስትቀጥል እንመለከታለን። በመቀጠልም የሀና ምርጡና ከልብ ይወዳት የነበረው ክሌ የሀናን የድምፅ ቅጂ ማዳመጡን ሲቀጥል ወደ ኋላ ይመልሰውና ሀና ከጀስቲን ጋር ሆና በአንድ መጫወቻ ቦታ ላይ ጀስቲን እና ሀና ሲጫወቱ ለማስታወሻ በሚል ፎቶ የቀርጻት እንደነበረና ከዛም እንደሳማት በቅጂው ትናገራለች። ነገር ግን ጀስቲን ያነሳት ፎቶ ሀና እንዳሰበችው ለማስታወሻ ብቻ የታሰበና አሪፍ ፎቶ አልነበረም። እንደውም በተቃራኒው የሚያሳፍር ፎቶ ነበር። ጀስቲንም ፎቶዎቹን ለጓደኞቹ እንዲሁም ክላስ ውስጥ ላሉት ተማሪዎች በሙሉ በፍጥነት ያሰራጭባታል። የክላስ ተማሪዎችም በሀና ላይ መጠቋቋም ይጀምራሉ። ሀናም ምን እንደሆነ ስላልገባት ግራ በመጋባት ትመለከታቸዋለች። ከዛ ለክሌ የሚላክለታል። ክሌም በጣም ይደነግጣል። ሀናም በጣም ትጨነቃለች። ሰዎቹም ስለ ሀና የተሳሳተ ወሬ ማውራት ይጀምራሉ። ይህም የሀና ችግር መጀመሪያ ይሆናል። ሀናም ነገሮች በቀላሉና እንደምትፈልገው አልሄደላትም። በትምህርት ቤቱ ውስጥ የሚወሩ አሉባልታዎች፣ የተሳሳቱ ግምቶች እና ሌሎች ሰዎች የሚያደርጉት ጥንቃቄ የጎደለው ድርጊት በህይወቷ ላይ ተጽዕኖ ማሳደር ይጀምራል። ክሌ ጀንሰን ቅጂዎቹን ማዳመጡን ይቀጥላል። ከዚህ በፊት ቀላል ይመስሉ የነበሩ ነገሮች ለአንድ ሰው ምን ያህል ከባድ ስሜታዊ ጉዳት ሊያደርሱ እንደሚችል እና ከጓደኞቹ የተደበቁ ምስጢሮችን ማወቅ ይጀምራል። ከጊዜ ወደ ጊዜ በትምህርት ቤቱ ውስጥ ውጥረት ይጨምራል። በቅጂዎች ውስጥ የተጠቀሱ ሰዎች ምስጢሮቻቸው እንዳይገለጡ ይፈራሉ። አንዳንዶቹም ቅጂዎችን ወደ ሌሎች ሰዎች እንዳይደርሱ ይፈልጋሉ። ክሌ ጀንሰን ግን እውነቱን ለማወቅ ማዳመጡን እንደቀጠለ ነው። በየቀኑም አዳዲስ መረጃዎችን ያገኛል። በተጨማሪም ከዚህ በፊት ስለ ጓደኞቹ ያላወቃቸውን ብዙ ምስጢሮች እያወቀ መምጣቱን እያሳየን ክፍል 1 ይጠናቀቃል። ቀጣዩን ክፍል ከፈለጋችሁ ሀሳብ አስተያየታችሁን በኮሜንት አሳውቁኝ። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ።